እንደ ህዝብ ነው የሚያወራ። ህዝብ ማለት በሌላ አባባል ፓርቲው በእነሱ እሳቤ ነው የሚለው። ለምሳሌ ህዝቡ ላይ የመጣ ወረርሽኝ ነው ወይም ደግሞ ህዝቡን ለማጣቃት የመጣ ኃይል ነው ካሉ በሌላ አባባል ቲፒኤልኤፍን ለማጥቃት የመጣ ኃይል ነው እያሉ ነው የሚነግሩ። ይሄ ይገባል ብዬ አስባለሁ። በሌላ አባባል ጀነራል ተፈራ ህዝቡ ጋር ከሄደ ሲሉ ቲፒኤልኤፍ ጋር ከሄደ ማለታቸው እንጂማ ቲፒኤልኤፍ ብሎ አይነግሩም እኮ። አሁን ለምሳሌ ደብረጽዮን ገብረ ሚካኤል ሲናገሩ ህዝባችን እንዲሆኗል ህዝባችን እንዲሆኗል ህዝባችን እንዲሆኗል። የትግራይ ህዝብ ለምሳሌ ከኛ ጋር እየኖረ ነው፣ ከአንተ ጋር እየበላ ነው፣ እየጠጣ ነው። ሰፈር የሚያደርገው ሰፈር እያደረገ ነው። ብር የሚመትለው ብር እየበተነ ነው። አዲስ አበባ ላይ የሚዝናናው የተዝናና ነው። ግን ህዝብ ሁልጊዜ ህዝብ መቆመሪያ ነው። አሁን ህዝቡ ላይ የመጣ ወረርሽኝ ሲሉ አክቹዋሊ ህዝቡ ላይ እንዳልሆነ ያውቁታሉ። አሁን የብልጽግናና የቲፒኤልኤፍ ጉዳይ ውዝን የፓርቲዎች አለመግባባት ነው። ግን ወደ ህዝብ ይወስዱታል። እናንተ ላይ የመጣ ነው። ህዝብን ታግሎ ለማታገል ወይም ደግሞ ህዝብን ከጎናቸው ለማሰለፍ ነው። ስለዚህ ጀነራል ተፈራ ህዝቡ ላይ ከሄደ ሲሉ ሳይገባቸው ቀርቶ አለ። ቲፒኤልኤፍ ላይ የሚቃጣ ማንኛውንም ጥቃት እንመክታለን እያሉ ነው። ፖለቲካ በደንብ ትረዳላችሁ፣ ይገባቸዋል ብዬ አስባለሁና ስለዚህ ቲፒኤልኤፍ ሊሉ አይችሉም። ግን በውስጥ ታዋቂነት እየነገሩ አይደለም ወይ? መንግስትም እኮ ሲሄድ እኮ ለምሳሌ ፋኖ ሲመጣ ቲፒኤልኤፍን አጠፋለሁ ወይም ደግሞ ብልጽግናን አጠፋለሁ ብሎ ነው እንጂ የሚመጣው የኦሮሞን ህዝብ አጠፋለሁ የወላይታን የከምባታን አይደለም። ቲፒኤልኤፍም ሲመጣ ብልጽግናን አጠፋለሁ ነው። ቲፒኤልኤፍም ሲሄድ ብልጽግናም ሲሄድ የቲፒኤልኤፍ ሰዎችን እይዛለሁ፣ ለፍርድ አቀርባለሁ፣ ታጣቂዎቻቸውን እንደመስሳለሁ፣ እጅ የሚሰጠውን እጅ አሰጣለሁ ብሎ ነው እንጂ ሄደው የትግራይን ህዝብ እናጠፋለን ብሎ አይደለም። ስለዚህ የጀነራል ተፈራ ንግግር በደንብ ላደመጠ ሰው ቲፒኤልኤፍን እናድናለን ማለታቸው አይደለም ወይ? ይሄ ጥያቄ አጭሩ መልስ አይደለም፣ በተአምር በጭራሽ አይደለም። ቲፒኤልኤፍ ተሰነጣጥቋል። ቲፒኤልኤፍ የትግራይ ህዝብ ነው ብሎ ህዝቡን ማሳመኑ ቲፒኤልኤፍ ራሱ ካሳካቸው ነገሮች አንዱ ይሄንን ዲሉዥን መፍጠሩ ነው። ምክንያቱም እኔ ከፅንሱ እስከ አሁን በመጨረሻ አስትንፋሱ ላይ ያለው ህወሓት ጸረ አማራ ነው። ማኒፌስቶ ላይ አሁን እንዳልከው አንተ የአማራን ህዝብ እታግላለሁ ሳይሆን ማኒፌስቶ ላይ ክሊርሊ ጠላት ህዝብ ብሎ የሰየመው የአማራ ህዝብ አለ። ከቲፒኤልኤፍ ጋር እሳቸው አላሉም። ያላሉትን ነገር እሱን ነው የሚሉት ብሎ ኮንክሉዥን ከወሰዱ በኋላ ለዛ ኮንክሉዥን ማብራሪያ መስጠት ያሉትን ነገር አይቀይረውም። የፈለግከውን ማብራሪያ መስጠት ትችላለህ። እኔም በተቃራኒም በድጋፍ መስጠት እችላለሁ። ሀቁ ግን ሪሜን የሚያደርገው የት ጋ ነው? አሁን ያለው የኢትዮጵያ ፖለቲካ በጣም ብዙ የተለያዩ አስፔክቶች አሉት። በጣም ዳይናሚክ ነው። የሰሜን ፖለቲካ የሚሉት ጉዳይ አለ። የሃይማኖት ጉዳይ አለ። የኩሽ ነው ፖለቲካ አለ። ብዙ ነገር አለ። ህወሓትና ፋኖ አብሮ ይሰራሉ ብዬ እኔ በተአምር አልቀበልም። ምክንያቱም የምናወራው ህወሓት ይሄ የአማራ ህዝብ ጠላቴ ነው ብሎ የኢትዮጵያን ህዝብ በዘር ከፋፍሎ አሁን የምናያቸውን ችግሮች ሁሉ የፈጠረውን ህወሓት ፋኖ በኃይል ይቀላቀለዋል ብዬ አላምንም። ግን ሁሌ የምትሉት አንድ ነገር አለ፣ ብዙ ሰዎች የሚሉት አንተን አይደለም፣ ስፒኪንግ ቱ ዘ ማስስ። ግን አማራ ሲያመቸው ብቻ ኢትዮጵያዊ እንደማይሆን የሚያሳያችሁ ንግግር አድርጋችሁ ውሰዱት። you understand what I'm saying? ይሄ ሁሉ ግፍ ይሄ ሁሉ መከራ በህወሓት የአማራ ህዝብ ላይ ደርሶ እንኳን ይሄ ሁሉ ግፍ የኦሮሞ ተወላጅ ነን በሚሉ አክራሪዎች የአማራ ህዝብ ላይ ደርሶ ላለፉት 40-50 ዓመታት ከኦነግ እስከ ትንንሽ የፖለቲካ ፓርቲዎች አማራን ጠላት አድርገው ብዙ ወንጀል ሲሰሩበት ኢትዮጵያዊ አይደለሁም ሌሎቻችሁን ጠላቶቼ ናችሁ ብሎ ማኒፌስቶ አላወጣ። ኢቨን የትግራይን ህዝብ ህወሓትን የፈጠረውን የትግራይን ህዝብ እኛን አልፎ እንዲመታ አንፈቅድም ነው ያሉት። ህዝብ ነው ያሉት። እንግዲህ ኢትዮጵያዊ የሚያደርጋቸው ይሄ ነው። ኢትዮጵያዊነታቸውን የሚያሳዩ ንግግሮችን የህወሓት አካል አድርጎ ወይ ከህወሓት ጋር ስምምነት እንደፈጠሩ አድርጎ መውሰድ ትክክል አይደለም። አት ዘ ሴም ታይም ኦነግ ከግብፅ ጋር ሰርቷል፣ ከሻቢያ ጋር ሰርቷል፣ ከህወሓት ጋር ሰርቷል። ብልጽግና ያልሰራው የለም። ከሻቢያ ጋር ሰርቷል፣ ከግብፅ ሄዶ መሐላ አድርጓል፣ ከአብይ ጋር ብዙ ቀለበቱ ምኑ ስንቱ ታሪክ አለ። ከሶማሌላንድ ጋር ከሶማሊያ ጋር ብልጽግና እንደፈለገው ሌላው በዘር የተደራጀ ማህበረሰብ እንደፈለገው ሄዶ ከፈለገው ጋር ያለምንም ተጠያቂነት
የፈለገውን ግንኙነት ማድረግ ይችላል ለጥቅሙ። አማራ ግን የራሱን ህዝብ ኢትዮጵያውን እንኳን እኛን አልፎ አይመታም ሲባል ይሄ ራሱ ከህወሓት ጋር እንደመስራት ተደርጎ ይቆጠርበታል። this is unjust, this is unfair and I completely reject ይሄ ሙሉ ፕሬሚሱን በአማራንን በሚሉም አማራ አይደለንም ኢትዮጵያዊንን በሁሉም የተሳሳተ እንትን እየተሰራ ነው። ትርጉም እየተሰጠው ነው የተናገሩት ነገር። እኔ ስፔሲፊክሊ የእሳቸው ቀንደኛ ደጋፊ ሆኜ ምናምን አይደለም፣ ግን ሀቁ ጋር ነው ዋናው ኢምፖርታንት ነገር። ሁለተኛ በዛ ጉዳይ ላይ ብዙ ማለት አልፈልግም። ማለት የምፈልገው ምንድነው አሁን ፋኖ እየሰራው ያለው ነገር ከአፋር አካባቢ የወጣውን መግለጫ ሰምታችኋል። ለፋኖ ያላቸው አመለካከት አፋር ውስጥ ያለው የትጥቅ ትግል ከፋኖ ጋር መቀላቀል እንደሚፈልግ የፋኖን ትግል የፋኖን ፍትሃዊነት እንደሚያምንበት ፋኖ ሙስሊም ጠል እንዳልሆነ የሚያሳይ መግለጫ በሚያወጣበት ማለት ብዙ ግርግር ኢትዮጵያ ውስጥ ተፈጥሮ ከነዛ ግርግሮች አንዱ ያው ሰምተን የሰለቸን ተጋጋሚ እምነት ውስጥ አትግባ ሙስሊም ጠል ነው ብሎ ደግሞ ሌሎች እንዳይመጡና እንትን እንዳይል ከእምነት ጋር እያያዘ አትንካ። አይ እኔ እነሱ ያወጡትን መግለጫ ተንተርሽ ጠል ነው ካልክ ጠል አይደለም ካልክ ጠል መሆኑን ደግሞ እናሳይ ብለው ደግሞ ሌሎች እንዳይመጡ ቢልል አልችልም። ስለዚህ እኔ የምላችሁ ኦኬ I'll take that እሺ but anyways የፖለቲካ ኃይሎች አፋር ያለው የታጠቀው የትጥቅ እንቅስቃሴ የሚያደርጉ ኃይሎች ከፋኖ ጋር ወገንተኝነትን እንደሚፈልጉ አሳይተዋል። ያ አሁን በስም ተጠርቶ ከአማራ ህዝብ ጋር አላሉም ከፋኖ ጋር አብረው የመስራት ፍላጎት እንዳላቸው ሌላም አካባቢ እንደዚሁ አለ። በዛ ላይ ፋኖ በከፍተኛ ደረጃ የኃይል በላይነትን እየወሰደ እዚህ ቦታ ላይ ለረጅም ዓመታት ለሚያምንበት ለሀቅ ሲታገል የነበረ ኃይል ነው። ቦታውን በደንብ ያውቆታል። ኦኬ ቦታውን በደንብ አውቆታል። ማህበረሰቡ በደንብ ያውቀዋል። ሌላው እንደምትሰሙት ፕሮፓጋንዳ ሳይሆን በተግባር እየታየ ያለው ለህልውና ዓላማ የሚታገል የታጠቀ ኃይልና ለመንግስት ስልጣን ተገዶም ሆነ ወዶ የገባ የመከላከያ ኃይል ነው። ይሄ የመከላከያ ኃይል የህዝብ ተቋም ነው። በህዝብ ገንዘብ ነው የሚተዳደረው። አዲስ አበባ እንዳለው ፖሊስ በየክልሉ እንዳለው መንግስት የጸጥታ ተቋም አባል በህዝብ ገንዘብ ነው የሚንቀሳቀሰው። እየሰራ ያለው ግን አዲስ አበባ ውስጥ ኢሬቻ እንደልባቸው እንዲያከብሩ፣ አማራ ክልል ውስጥ ደግሞ ወይ አንድ ልጨርስ አረፍተ አማራ ክልል አሁን ለምሳሌ እሱ እኮ አሁን ታለፈ ረጅም ዓመት ሆነ። አሁን ኦልሬዲ ድብድቡ ውስጥ ገብተሃል። ሀሳቤን አረፍተ ነገሩን ብጨርስ ትረዳኛለህ ለምን እንደዛ እንደምን ጥያቄ የኔ ምን ጥያቄ ስማ። ለምሳሌ አሁን ለህልውና ነው፣ የሐሰት ትርክት ነው፣ ጄኖሳይድ ነው። አሁን የምትናገርበት ስቴጅ አይደለም። አሁን የት ነህ ነው? እሱን ስቴፕ አለፍከው። መሽቶ በነጋ ቁጥር የህልውና ያደጋ ምናምን እሱ መፈታት ስላልቻለ መሰለኝ አይደለም ወደ ጦርነት የገባው። አሁን የኔ ጥያቄ ፋኖ አረፍተ ነገሯን ግን ብጨርሳት ሀሳቡን እንዳለ የሚገልጽ ነው ወይ? እስቲ አድምጥ። አንዳንዱ ለመረዳት ነው የሚያደምጠው፣ አንዳንዱ ለመመለስ ነው የሚያደምጠው። እኔ አመት አላወራም። ኦኬ ፋኖ ፋኖ አሁን የት ነው ያለው ነው ይሄ ጥያቄ። ኦኬ ልመልስ። ኦኬ ፋኖ ያለው ልክ አረፍተ ነገሬን ጨርሰዋለሁ። አይኖ አንድ ደቂቃ ነው ያለኝ፣ ስላቋረጥኩኝ አንድ ደቂቃ ብቻ ነው የምወስደው። ፋኖ ያለው ለሚያምንበት ትግል በሚያምንበት ቦታ ከ2 ዓመት በላይ ቆራጥ ሆኖ ከድል ወደ ድል እየተሸጋገረ እያሸነፈ ነው ያለው። የመከላከያ ሰራዊት ያለው ሞራሉ ደቆ ላለፉት 2-3 ዓመታት ከገዛ ህዝቡ ጋር ሲፋጅ አንድም ኢትዮጵያን የሚያስከብር ኢትዮጵያን የሚያስጠብቅ ነገር ሳያደርግ ሞራሉ ሾቆ በማያምንበት የብልጽግና የባለጊዜ ጦርነት ያለምንም ሞራል አማራ ክልል ውስጥ በማይፈልገው ጦርነት እየተሳተፈ ነው፣ እየተሸነፈ ነው፣ እጅ እየሰጠ ነው፣ እየተማረከ ነው። የህልውና ጉዳዩን ኢምፖርታንት የሚያደርገው ይሄ ጊዜያዊ አይደለም። የዛሬ 2 ዓመት የዛሬ 10 ዓመት የደረሰብን የህልውና ጉዳይ አሁንም የሚሰማን እሱ ነው። የሞራል የበላይነቱን የያዝነውም በሜዳውም ላይ በሌላውም ቦታ የምናምንበት ከዋዝ ስለሆነ ነው። ቴንክ ዩ።
በሚቀጥለው ሲመጣ የምትመልሷቸው ጥያቄዎችን አዘጋጅላችኋለሁ። የህልውና ጥያቄ አለብኝ ብለህ ድብድቡን መጀመሪያ የህልውና አደጋ አለ፣ በደንብ ስም የህልውና አደጋ አለብኝ ያልከው ከቤትህ ውጭ ነበር። ቤት ውስጥ የነበሩ ሰዎች የህልውና አደጋ አልነበረባቸውም። የህልውና አደጋ አለብኝ ብለህ ድብድብህን ቤት ውስጥ አመጣ። በሰላም የተቀመጡ ሰዎች የህልውና አደጋ ውስጥ ከተትካቸው። ከ2800 በላይ ትምህርት ቤቶች ተዘግተዋል። ኢንፍራስትራክቸር ወድሟል። ዜጎች ይገደላሉ። ገበሬው ይገደላል። የምታዩት ነው። የህልውና አደጋው የት ነው ስልት አውቃለሁ። የት ነው ያለው የህልውና አደጋ የተፈጠረበት ብልም አርባ ጉጉ፣ በደኖ እንደዚህ ብለህ ትጠቅስልኛለህ። አሁን አማራ ክልል ውስጥ ያለው የአማራ ብሔር ተወላጆች የህልውና አደጋ አለባቸው። በሌላ አባባል ውጭ ለተፈጠረ ጸብ ድንጋይ ውርወራውን ቤት ውስጥ ማምጣት ማለት ነው። ቤት ውስጥ ትደባደባለህ፣ ከቤት ውስጥ ሆነ ትወረውራለህ። ከውጭ ያለው ሰውዬ ከውጭ ይወረውርባል፣ መስታወትን ይሰብራል፣ ልጅን ይፈነክታል፣ ቤትን ያፈርሳል ምናምን። መጀመሪያ ጸብህ ውጭ ነበር እና እንደምን ይህን የህልውና አደጋ ወደ ውጭ አላደረግኩም? ከክልሉ መውጣት ለምንድን ነው የከበደ? ይህንን በሚቀጥለው ሚኒሊክ እንትን ትላለህ። ቅድም የጠየቅኩት ጥያቄ አለ። እንትኑ ስለደረሰ ልንገራችሁ። አሁን ባለው ሁኔታ በህዝባዊ እምቢተኝነት ይህን መንግስት መጣል ይቻላል ወይ? አዎ ይቻላል። ለአይቻልም ለዚህ የሚረዳ ቅንጅት የለም የሚል ምርጫ አስቀምጬላችሁ ነበር። 53.7 በመቶ የሚሆኑ ሰዎች ይቻላል፣ አረ ይቻላል ብለዋል። 46.3 በመቶ የሚሆኑ ሰዎች አይቻልም ብለዋል። ልዩነቱ ጠባብ ነው፣ 7.4 ነው። ግን 53.7 በመቶ የሚሆኑ ሰዎች አዎ የሚቻል ነገር ነው ብለው ሞልተዋል። ይሄ ጀስት ዝም ብሎ ቲክቶክ ላይ ላሉ ሰዎች ነው እንጂ በእንትን አይደለም። አይዶን ነው አድማጮቼ፣ ወይ አንድ አካባቢ ሰዎች ሊሆኑ ይችላሉ፣ ወይ አንድ ቡድን ደጋፊ ሊሆኑ ይችላሉ። ይህን እንደ ሳምፕል ወስዳችሁ ደግሞ ዜና እንዳሰሩ ጀስት እዚህ ላይ ያሉ ሰዎች እጃቸውን እንዲያፍታቱ ለሳምፕል የወሰድነው ነው። እሺ፣ ከምኒልክ ፋኖ ቀጥሎ ወደ ዋንጋሪ እንሄዳለን። እሺ፣ አመሰግናለሁ ቴዲ። በመጀመሪያ ዛሬ ያንተን ቤት በጣም ነው የወደድኩትና እውነት ወጣች። ኦሮሞ አባቶች ሲተርቱ ዱጋ አፋን ቀበን ፉኛኒን ባቲ ይላሉ። እውነት አፏን ቢይዟት በአፍንጫ ትወጣለች ይላሉ። እውነት የተደበቀች እውነት አፏን ቢይዟት በአፍንጫ ትወጣለች ይላሉ። እና ቴዲ ዛሬ ያንተ ቤት የሴቭ ኦሮሚያን ደራሲ ዘኢንቪዚብል ሃንድ በገሃድ አሳየ። በገሃድ ማንነቱን ፊት ለፊት ሴቭ ኦሮሚያን ማን እንደሚደርሰው ማን አጀንዳ እንደሚሰጠው ፊት ለፊት ስለወጣ በጣም አመሰግናለሁ። በዚህ አጋጣሚ አኪላ፣ ይሄ ሴቭ ኦሮሚያ ላይ ዛሬ ምን ተብሎ ልትጠፈቅ ታውቃለህ? ኦሮሞ የሚበላው ስጋ፣ እንቁላል፣ ወተት፣ ቅቤ ነው። ስለዚህ የተመጣጠነ የአስተሳሰብ ችሎታ አሉ እንጂ እነዛ ዳጉሳ እየበሉ መኖር የከለከሉን ብሎ የጻፈን ሰው ተመልከት። የወለጋ ኦሮሞ ነፃ አውጪ ሆኖ መጥቶ የሸዋ ኦሮሞዎች የወለጋ ኦሮሞዎችን ደብድቧቸዋል ብሎ የጻፈን ሴቭ ኦሮሚያን ምሳሌ አድርጎ ጭራሽ ደግሞ አልፎ በዚሁ አጋጣሚ ዋቄፈናዎች እንኳን ደስ ያላችሁ ነፃ አውጪ የመጥቶላችኋል እንኳን አማራ ለዋቄፈናዎች ተቆርቋሪ ሆኖ አማንግ ኦሮሞስ ሽብልቅ ለማድረግ የሚሄደውን የሴቭ ኦሮሚያን ባለቤት ስላጋለጥልን ያንተ ቤት በእውነት በጣም ነው የማመሰግነው። ክብረት ይስጥልኝ። በዚህ አጋጣሚ ኢሬቻ በአዲስ አበባ እንዲከበር የሆነው በፖለቲካ ትግል የመጣ መሆኑን አትዘንጉ። ሾርት ሜሞሪያም አንሁን። በፖለቲካ ትግል ነው የመጣው። ኦሮሞ ማንነቴን ኢትዮጵያ ውስጥ ፈልጌ ያጣው ኢትዮጵያ የሚለው የሚዘፈነው የሚደምቀው ለዓለም የሚሰራጨው ምስል ውስጥ ራሴን አጣው ብሎ ታግሎ ዛሬ ለዓለም አደባባይ እንኳን አደረሰ ለኢሬቻ ተብሏል። ይሄ የፖለቲካ ትግል ውጤት ነው። በቀላሉ መነጠል አይቻልም። እንደዛም ቢሆን ግን የሚለጥጡ ካድሬዎችን አልደግፍም። ግን እዚህ ጋር ሳታመሰግኑ ለምሳሌ የሀጫሉን ቲሸርት አድርገው የመጡ የፖለቲካ ሊሰሩ የመጡ ታስረዋል። ቲሸርት እንዲያወልቁ ተደርገዋል። የሀጫሉን ምክንያቱም ዓላማው ሀጫሉን ማስታወስ ሳይሆን ዓላማው በሀጫሉ ስም ፖለቲካ ሊሰራ ስለነበር ማለት ነው።
መንግስት እኮ ነው ጎበዝ፣ አገር እያስተዳደረ እኮ ነው። ከወለጋም ከመጣ ፖለቲካ ሊሰራ ከመጣ ይታሰራል። በጥምቀት ጊዜም በሰንደቅ ዓላማ ስም ፖለቲካ ሊሰራ ከመጣ ይታሰራል። መንግስት ስርዓት ያስከብራል። በዚሁ አጋጣሚ ስትናገሩ የመሰከራችሁት መንግስት ለኦሮሞም በህግ በማስከበር ረገድ ለኦሮሞም እንደማይመለስ ነው ያረጋገጣችሁት። ይህ እኮ ሊበረታታ እኮ ነው የሚገባው። በኢሬቻ የቁልቢ ገብርኤል ክብረ በዓል ሲከበር የቁልቢ ማህበረሰብ ሙስሊም ነው። ለክርስቲያኑ ቤቱን ለቆ አብልቶ በዛችሁም ሸቅሎ አክብሮ ተባብሮ ይሸኛል። የቁልቢ ማህበረሰብ ሙስሊም ኦሮሞ ማህበረሰብ ኢሬቻን ሊያከብር ለአንዲት ቀን አዲስ አበባ ሊያከብር የመጣ ወጣት ሜዳ ላይ ወገን አልባ ሆኖ ሜዳ ላይ ለተኛ ጭራሽ መንግስት ሆቴል አመቻችቶለታል የሚል ክስ ይቀርባል። በጣም ያሳዝናል። እንደዚህ አይነት ነገር ተው ባካችሁ። ይሄ አኗኑረንም ሰልጠን እንበል። አንድ ቀን ነው የሚያከብረው። ኦሮሞ ተገናኝቶ ፈጣሪውን የሚያመሰግንበት ነው። ከቻልክ አግዘው፣ ካልቻልክ አትስደበው። አትሊስት ለመኗኗር የሚሆን ነገር ፖለቲካም ከሆነ ለመኗኗር እንስራው። የመንግስት ካድሬዎች የለጠጡት የራሳቸውን አጀንዳ ሊሸጡት ይችሉ ይሆናል። ችግሮች አሉ። ቅድም ማነው ወንድሜም ተናግሮታል። ግን ቶፕ ያለው ለምሳሌ ዶክተር አብይ ያስተላለፉት መልእክት ከተመለከት ኢሬቻ ክብረ በዓል ነው። ሌሎች ወዳጅ የምታፈራበት እንጂ ጠላት የምታፈራበት ክብረ በዓል አይደለም። ሌሎቻችሁ እንግዲህ የተነፈሰ እስከዛሬ በኢትዮጵያ እንትን ላይ አየር ላይ ያልዋለ አደረገ። መንግስት ማገዙ ግን የኦሮሞ መንግስት ስለሆነ ሳይሆን ህገ መንግስቱ የተጨቆኑ ብሔር ብሔረሰቦች ባህላቸውን ሲያከብሩ ማገዝ ግዴታው ነው የሚለው አንቀጽ 90 አንብቡት። አንቀጹ ይተርጎም ካላችሁ ለህገ መንግስት ተጣሪ ጉባኤ አቅርቡት። ማገዝ ግዴታው ነው። ተጨቁነናን ያሉ ለጫምባላላ ለመዓት ክብረ በዓላቶችን አደባባይ አምጥቷቸዋል። ያውጡት፣ ራሳቸውን ኢትዮጵያ ውስጥ ይመልከቱት። ጫምባላላን እናክብር። ኢትዮጵያንም እንወድ ከሆነ ትልቁ ጃንቱን ኦሮሞ ማህበረሰብ ሳይሆን ትንንሾቹንም እናክብራቸው። ያ ኢኮኖሚክስ ሪሶርሳችን ነው ማድረግ የምንችለው እንጂ መጣያና መነነቃቀዳ ፖለቲካ መስሪያ እናድርገው። የፖለቲካ ውጤት መሆኑን እንዳትዘነጉ። በጥምቀት ክብረት አቀባበል ላይ ለምሳሌ ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀይ ነጠላ የለበሱ የፋኖ ዓላማ እንደነበረ ታውቃላችሁ። እኔ ለምሳሌ እዛ ላይ ጽፌያለሁ። ጎበዝ ሰንደቅ ዓላማ አረንጓዴ፣ ቀይ፣ ቢጫ በህገ መንግስቱ አንቀጽ 3 ንዑስ ቁጥር 1 ላይ የተጠቀሰ ነው። ሰንደቅ ዓላማው እሱ ነው። አርማውን የለውም ብለህ ልጠይቀው ትችላለህ በአዋጁ። በሰንደቅ ዓላማው ግን ህገ መንግስታዊ መሰረት ያለው ስለሆነ ፖሊስ ልትከለክል አትችልም ብዬ ተቃውሜያለሁ። የህግ መሰረት ይዤ ማለት ነው። ግን የዘንድሮ ኢሬቻ ላይ ለውጥ አላያችሁ? የኦሮሞ ወጣቶች የኢትዮጵያን ሰንደቅ ዓላማ ይዘው አላያችሁ? ረጅም አግድም ይዘው የኢትዮጵያን ሰንደቅ ዓላማ ማንጠልጠል ይሄ የብልጽግና ትግል ውጤት አይደለም? በመጽሐፍ ቅዱስ አንድ ትምህርት አለ። ከ99 በጎች ውስጥ አንድ በግ ሲጠፋበት የጠፋው በግ ሲገኝ ጨፈረ እረኛው አይደል? ከኢትዮጵያዊነት ማማ ላይ አውርደው 60 ዓመት ሙሉ መርዝ ሲያጠጡት የነበረው ማህበረሰብ ኢትዮጵያ ሰንደቅ ዓላማ ሲጠየፍ የነበረውን ወጣት በረጅም ይዞ ሲወጣ እንኳን ደስ ያለ እንኳን ደህና መጣ ብለህ እንደመቀበል ልታዋርደው ትፈልጋለህ? ጎበዝ። ለምንድን ነው አድዋን መሰለ ትግል ላይ የሞቱ ኦሮሞዎችን አጥንት እንዲክዴት የተደረገ እኮ ነው። በፖለቲካ በህዋት መርዘኛ ፖለቲካ፣ በከፋፋይ ፖለቲካ፣ አሁን ዋን አማራ በሚያራምደው ከፋፋይ ፖለቲካ የኦሮሞ ማህበረሰብ የገነባትን ኢትዮጵያን እኮ ነው እንዲርቅ የተደረገው። በአድዋ ላይ አድዋን አሁን በግድ በሃጫሉ ግፊት ማን ነው የሞተውና ነው አድዋንም ትሾ ተብሎ ወደ ኢትዮጵያዊነት እያመጣው የአሁኑን ኢሬቻ የኢትዮጵያዊነት መንጸባረቂያ የኢትዮጵያን ሰንደቅ ዓላማ በረጅሙ ይዞ ለብሶ ሲጨፍር እንደማየት የሚያስደስት ነገር የለም። ይችን ከፍ አድርጋት፣ ቂምህን አውጣ፣ እኛም ስድቡን እናቆም መባባልና ዌልካም ነው ልንባባል የሚገባው እንጂ በምን ስሌት ነው መንግስትን የተለየ ኦሮሞ ስለሆነ ትሪት አደረገው ተብሎ ወደ ክስ ከምንሮጥ ችግርም ካለ ችግሩን አስወግዶ ግን ወደ ኢትዮጵያዊነት ሁሉም ኢትዮጵያዊነቱን ራሱን ኢትዮጵያዊነት ፒክቸር ውስጥ እንዲመለከት ማድረጉ ነው የሚሻለው። ስለዚህ ወንድም አንዴ ቃል ዋንጋሪ የናኦፒ አቶ ልደቱ መጽሐፍ ፊክሽን ያልከው ስህተት፣ ፊክሽን አይደለም። የናኦፒ አገር ነው። በቻይና ምስራቅ ቻይና ውስጥ የሚገኝ ራሱን ንጉስ አድርጎ የፈጠረ በቻይና የዳይናስቲ ውስጥ ትልቅ ስፍራ የፈጠረው ነው ናኦፒ። ወንድሙን ጭምር ካምፔን አድርጎ ያሸነፈ ነው ናኦፒ።
በእርግጥ እዛ ላይ እኔን ከከዳኸኝ አልምርህም የሚለውን ነው ለማምጣት የፈለገው። የኢትዮጵያን ሕዝብ ከድተዋል ለማለት ነው የፈለገው አቶ ልደቱ። መጽሐፉን ስላነበው ርዕሱን ብቻ ይቼ ማለት ነው። የካኖፒ ሀገር ፊክሽን አይደለም። ጎትቶ ሊያመጣው የፈለገው እስቲ መንግስታዊ ስርዓትን ለውጠን መንግስት መተካት እንጂ አገር አልባ እንዴት ነው ስቴትለስ ለመሆን ሰው ፖለቲካ የሚሰራው? የተጣመመው መንግስት ለማቃናት ትሰራለህ እንጂ እንዴት ነው የተጣመመው መንግስቱን ማስወግደህ መንግስት አልባ የሆነ ስቴትለስ የሆነ ማህበረሰብ ለመምራት የምትሄደው? እንዲህ አይነት ፖለቲካ ኢትዮጵያን ለማፍረስ የሚጣጣሩ ናቸው። በኋላ ጊዜ ሳገ በስፋት እመጣበታለሁ። የትውልዱን ከመድሎት ጀምሮ ከ27 ሲደመሩለት ጀምሮ ከህገ መንግስቱ ጀምሮ እንዴት የሚጣረሱ ጽንሰ ሀሳቦችን ይዞ እንደሚንቀሳቀስ ራሱ የጻፈውን መጽሐፍ እሺ ያስረዳቸዋለሁ። ስለዚህ ውድ ኢትዮጵያውያን ወደ ቀልባችን እንመለስ። ቴንኪው ቴዲ ድሎ ስለሰጠኝ። ቴንኪው ከልብ አመሰግናለሁ። ከዋንጋሪ ቀጥሎ ወደ ራስ ደጀን ጋይስ። እኔ የማንኪያ ነገድ ነኝ ብያቸዋለሁ። አንድ የችል ነገር የማንኪያ ነገድ ነኝ። በግርግር የማላምን በአድማጭ ጭብጨባ ማልፈነድቅ ጭብጨባ ሲጎል ማልኮሰምን። እኔ በራሴ ፕሪንስፕል ነው የምመራው። በሀገሬ በህዝብ ጉዳይ ማልደራደር። ምን ይለኛል ሰው ምን ይለኛል ምናንተ ምን ይለኛል ምናምን ብዬ የማህበረሰብም የግለሰብም እስረኛ ያልሆንኩኝ፣ የሰውን ብድር የሌለብኝ ሰውም የኔ ብድር የሌለበት። ስለዚህ የኦሮሞ ህዝብ በገዛ ሀገሩ ላይ የኢሬቻን በዓል እያከበረ ነው። እንኳን ለኦሮሞ ህዝብ ለኢሬቻ በዓል በሰላም አደረሳችሁ። ከቆረቆረ ምንም ማድረግ አልችልም። ይሄ የራሴ መርህ ነው። ከቆረቆረ እኔ የማደርገው ነገር ከቆረቆረ አይዶን ኬር። ከ10ኛ ፎቅ መመዘግዘግ ትችላለህ። የማይናወጥ ጠንካራ ፕሪንሲፕል ነው፣ ለሁላችሁም የሚሰራ ማለት ነው። አይ ቲንክ ሰምታችሁኛል ብዬ አስባለሁ። ከልብ አመሰግናለሁ። ራስ ደጀን 8 ደቂቃ አለ። አመሰግናለሁ ቴዲ። ኢሬቻን በተመለከተ ያው ቅድም ለመግለጽ እንደሞከርኩት ሰፊ ኦሮሞ ህዝብ የሚያከብረውን የኢሬቻ በዓል እንዳንድ ፋኖ ደጋፊ አከብራለሁ። ግን ሌላው የኢትዮጵያ ህዝብ አረንጓዴ ቢጫ ቀይ ባንዲራ ይዞ ሲወጣ ፋኖነ ምንድነው እየተባለ የሚታሰረው ግን ያከበራፕ ነው። ሆን ተብሎ በዓሉን አማራ እንዲሸማቀቅ አማራ በኢትዮጵያ የፖለቲካ መዋቅር ውስጥ የነበረውን ለማጥፋት የተደረገ ስለሆነ እሱ ነገር መስተካከል አለበት የሚል ኮሜንት ሰጥቼ ማለፍ እንፈልጋለሁ። ከዛ በተረፈ ቡኖ በደሌ ይመስለኛል የአማራ ሴቶች ትምህርት ቤት ተዘግቶ ወደ ሴተኛ ዳሪ ወዘተ ወዘተ የሚል አለ። እኔ በእርግጥ ያቀረበውን ስታቲስቲክስ በአብዛኛው የማልደግፈው በሆንም ግን በትክክልም ከሆነ ትምህርት ቤት የሚያወድመው አብይ አህመድ አሊ በድሮን፣ ጤና ጣቢያ የሚያወድመው አብይ አህመድ አብዲ በድሮን። አብይ አህመድ አሊ ስል አሁን ያለው መንግስት ገዥ መደቡ ማለት ነው። ስለዚህ እሱ ነው እያወደመ ያለው። ለምሳሌ በቀደም እንኳን ሰሜን ወሎ አይታችኋል። ቢቢሲ ገብቶ ማንም ሰው ማየት ይችላል። ነፍሰ ጡር እናቶች ለሕክምና የገቡ ሰዎችን በድሮን የጨፈጨፈ ስርዓት ነው። ስለዚህ የአማራ ወጣቶች ትምህርት ቤት ሄደው ለመማር ይሳቀቃሉ። የአማራ እናቶች ሐኪም ቤት ሄደው ለመታከም ሁሉ የሚሳቀቁበት ሁኔታ ነው ያለው። የህልውና አደጋ ገጥሞናል እያላችሁ ግን በአካባቢው የሚኖረውን ህዝብ ራሱ ህልውናውን አደጋ እየከተታችሁት ነው የሚል ጥያቄ ስትሰነዝሩ ስለሰማሁ ቴዲ፣ የህልውና አደጋ በአብዛኛው የነበረበት ከክልሉ ተብሎ በተለምዶ ከሚጠራው አካባቢ ውጭ የሚኖረው ነበር። አብይ አህመድ ግን ትጥቅን አስፈታለው ቀበቶን ማስፈታለው ብሎ የአማራን ህዝብ ትጥቁን ሊያስፈታ ሲመጣ የአማራ ህዝብ ያለው ብቸኛ አማራጭ መዋጋትና መታገል ነበር። ስለዚህ በጦርነት ውስጥ በውጊያ ውስጥ ለህልውና በምታደርገው ተጋድሎ አዎ ብዙ ችግሮች ሊፈጠሩ ይችላሉ። ዋናው መሰረታዊ ነገር ግን እኛ ከዛ ውጭ ምንም አማራጭ ስላጣን ነው። እሱን ካልኩ በኋላ አሁን ላይ ፋኖ የት ነው ያለው? ፋኖ በህዋት በሻቢያ በተለያዩ ኃይሎች ይደገፋል እየተባለ ይባላል። በአንድ ሳምንትም እናጠፋዋለን እያሉ አሁን ደግሞ ሲማረክ ምን ሲል እናየዋለን የሚል ሀሳብ ስታቀርብ ሰምቻለሁ ቴዲ። በመጀመሪያ የአማራ ህዝብ ወይም የአማራ ፋኖ ሰራዊት ለውጭ ኃይሎች ለባዕዳን አድሮ አያውቅም። በታሪክ አደረ ከተባለ አብይ አህመድ አሊ ነው። አብይ አህመድ አሊ ከዚህ በፊት በመድረክ ሲናገር እንደሰማችሁት የኢትዮጵያ መከላከያ ሰራዊት ይዘው ወደ ኤርትራ ለሄዱት ለብርጌዲየር ጀነራል ከማል ገልቹና ለኮሎኔል አበበ ገረሱ መረጃ ትሰጥ ነበር ብሎ ሁላችንም የምናውቀው ንግግር ነው። እሱ ብቻ አይደለም። ላይቤሪያ በወቅቱ የሰላም አስከባሪ ቡድን ልኡካን ከነበረው የአሁኑ ሌተናል ጀነራል ብርሃኑ በቀለ በዳዳ ላይቤሪያ ከሄደበት ታስሮ የመጣው ከአብይ አህመድ ጋራ ኮሚኒኬሽን ሲያደርጉ ተጠልፎባቸው ነው። ይሄንን መከላከያ ያለ ማንም ሰው መጠየቅ ይችላል። እግዚአብሔር ምስክሬ ነው። ከላይቤሪያ
መጥቶ ለብዙ ጊዜ ማዕቀብ ተደርጎበትኝ እድገት ተከልክሎ ስለነበር ነው። በነገራችን ላይ አብይ ከመጣ በኋላ ከኮሎኔል ሌተናል ጀነራል የሆነው በዚህ አጋጣሚ ነው። ስለዚህ አብይ አህመድ እንጂ የዛኔ ኤርትራ ከኢትዮጵያ መንግስት ጋር የነበራትን ሁኔታ እናውቃለን። ስለዚህ መረጃ እያቀበለ አገር መከላከያን ሲያፈርስ የነበር አብይ አህመድ እንጂ የአማራ ፋኖ ሰራዊት ከኤርትራም ጋር አልተባበረም። ለኤርትራም አሳልፎ የሰጠው መረጃ የለም። ግን አሁን ላይ ፋኖ የት ነው ያለው ለሚለው ነው። የአማራ ፋኖ ሰራዊት አሁን ላይ ያለው በከፍተኛ ከፍታ ላይ ነው ያለው። ምክንያቱም ፋኖ ትግል ሲጀመር በተለያየ አቅጣጫ የአማራ ልጆች መጥተው በጋራ በቲም በጋንታ ምናምን የነበረ አደረጃጀት ነው። አሁን ግን የፖለቲካ ኃይሉና ወታደራዊ ኃይሉን ለመሰብሰብ አፋድና አፋባ በሚባሉ ሁለት አደረጃጀቶች ውስጥ ሆኖ በነፃነት እየታገለ ነው ያለ። የእድገቱ ማሳያ አንደኛ እንደ ድርጅት ወደ አንድ ለመምጣት እየሞከረ መሆኑ፣ ሌላው ፋኖ ትግሉ ሲጀመር የነበረውን ወታደራዊ አቅምና ያሁኑን ማነጻጸር የሚቻል የኢትዮጵያ ሕዝብ የሚያየው እውነታ ይመስለኛል። ፋኖ ትግሉ ሲጀመር ዲሽቃ፣ ሞርተር፣ ስናይፐር ምናምን የሚባሉ ወታደራዊ መሳሪያዎች፣ ወታደራዊ መገናኛ ሬዲዮች አልነበሩትም። አሁን ላይ ግን የአብይን አህመድ ወታደር በየሜዳው ዙሪያውን ከቦ ትጥቅ እየማረከ ራሱን ከሞርተር እስከ ዲሽቃ እስከ ዙ 23 እና መሰል መሳሪያዎችን እየታጠቀ ነው። እሱ ብቻ አይደለም፣ ፋኖን ብዙ ሰው ማየት ይቻላል። በየቦታው በኮማንዶ ደረጃ እያሰለጠነ ነው። በኮማንዶ ደረጃ እያሰለጠነ ነው። ሰሞኑንም በምስራቅ አማራ ፋኖ ቀጠና በአርበኛ ምሬ ወዳጆ እና በሌሎች አርበኞች የተገኘው ድል የራሱ የፋኖ ውጤት ነው። ይሄንን ለማረጋገጥ በቀጠናው ያሉትን ወታደራዊ ከፍተኛ አዛዦች ማየት በቂ ነው። ለምሳሌ በምስራቅ አማራ ቀጠና እንደነ ኮሎኔል ፋንታው ሞሀባ ያሉ አርበኞችን ማየት ይቻላል። ፋንታው ሞሀባ በነገራችን ላይ አሁን ኢትዮጵያ ውስጥ ካሉ ጀነራሎች ኢንክሉዲንግ ፊልድ ማርሻል ብርሃኑ ጁላ በላይ ቀድሞ ኮሎኔል የነበር ሰው ነው። ፋንታው ሞሀባ የ108ኛ ኮር የዘመቻ መምሪያ ኃላፊ ያለ ጀነራል ብርሃኑ ጁላ የ22ኛ ክፍለ ጦር አዛዥ ነበረ። ይሄ ምንም ማንም ሰው መናገር። ጀነራል ጌታቸው ጉዲና የ11ኛ ክፍለ ጦር ምክትል አዛዥ ነበረ። ስለዚህ ይህ ሰው የጀነራልነት ማዕረግ ብዙዎቻችሁ እንደምታውቁት የፖለቲካ ሹመት ነው። ስለዚህ ኮሎኔል ፋንታው ሞሀባ መከላከያ ካሉ ጦር ጀነራል መኮንኖች የተሻለ ውጊያ ማቀድ የሚችል ፋኖን መምራት የሚችል የመዋጋት አቅም ያለው ነው። እንዲሁም ከአርበኛ ምሬ ወዳጆ ጋር ያሉት እነ ኮሎኔል አባይ እነ ኮሎኔል ፋንታውን ፋንታውን መኮየና መሰል አርበኞች መከላከያን አቅሙን እንዴት ማጥቃት እንዳለባቸው፣ በየትኛው ስስ ቦታ ማድረግ እንዳለባቸው፣ ምን አይነት ኢላማ ሰሌክት ማድረግ እንዳለባቸው ጠንቅቀው ስላወቁ ነው 12ኛ ክፍለ ጦርን የሞርተር ሻለቃ ባትሪዋን ሙሉ በሙሉ ያወደሙትኝ። ስለዚህ ፋኖ ከትናንት በላይ የተሻለ የወታደራዊ ቁመና ያለው እንጂ እነ ብርሃኑ ጁላና እና አበባው ታደሰ እንደሚሉት በኗል ተኗል ለቀማ ላይ ነን ምናምን የሚለው የኢትዮጵያ ሕዝብ እንግዲህ አይቶ ይታዘብ። ስለዚህ ፋኖ ከትናንት በተሻለ ከፍተኛ ወታደራዊ አቅም ላይ እንዳለ ሰፊው የኢትዮጵያ ሕዝብ የሚያውቀው ይሆናል። ሌላው የአብይ አህመድ ወታደር ለምንድን ነው በዚህ ልክ የተማረከ? ፋኖ ተዳክሟል ከተባለ፣ ፋኖ አቅም የለውም ከተባለ ለምን ተማረከ የሚለው ማየት ያስፈልጋል። አንድ ወታደር ለመዋጋት ዓላማ ያስፈልገዋል። ልትሞትለት የምትችለው ዓላማ ይኖርሃል። አሁን የኢትዮጵያ ወታደር እኮ እየሞተ ያለው የገንዘብ ወንድሙን አማራን ለመግደል ወይስ የውጭ ወራሪ መጥቶበት ነው? በምን ሞራል ነው? አሁን እኮ ሰራዊቱንም እኮ ራሱ ለመግደል እኮ በጣም ተቸግሮ ነው ያለው። ስለዚህ ፋኖ ከአብይ አህመድ ወታደር የተሻለ ሊሞትለት የሚችለው የነጠረ ዓላማ አለው። ሌላው የአብይ አህመድ ወታደር ለምንድን ነው በዚህ ልክ የተዝረከረከው ካልከኝ፣ ሰራዊቱ እጅግ በጣም የተወጠረ መልክዓ ምድር ባለበት ሁኔታ ነው እየተዋጋ ያለው 7 ዓመት ሙሉ ያለምንም ማቋረጥ። እኔ አንዳንድ እውነት ያሳዝኑኛል። ያለምንም ማቋረጥ በየቦታው በየወረዳው በየቀበሌው እየባዘነ ነው ያለው። ይሄ ሁኔታ ስላለ ነው ጀግናው የአማራ ፋኖ ሰራዊት እሱን አጋጣሚ ተጠቅሞ የአብይ አህመድን ኃይል አከርካሪውን እየሰበረ በየቦታው እያዝረከረከው የሚገኘው። አሁንም ከዛ የተሻለ ዝግጅት እየተደረገ ነው። ሌላው ፋኖ ከህወሓት ጋር አብሮ ይሰራል ስለሚባለው ነው። ፋኖ ከህወሓት ጋር አብሮ አይሰራም። ግን ፋኖ አብይ አህመድ ቢወገው ፋኖ ከአብይ አህመድ ጎን ተሰልፌ አልዋጋም ነው ያለው። ስለዚህ ታክቲካል አሊያንስ መሆን እንችላለን። ከዛ በተረፈ ግን የህወሓት ምን እንደሚፈልግ ነገ ላይ ምን ሊያደርግ እንደሚችል በጣም ፋኖ ጠንቅቆ ያውቃል። ስለዚህ ከህወሓት ጋር እኛ ያለን ግንኙነት ስለዚህ ከአብይ አህመድ ጋር እኛ ያለን ግንኙነት በጣም የተወሰነ ጥንቃቄ የተሞላበት የአማራን ህዝብ ጥቅም አሳልፎ የማይሰጥ እንደ ሀገርም ነገ አብረን ከሌሎች ጋር በጋራ ተባብረን የምንመሰረታት ሀገር ላይ የሚኖረንን ሚና ራሳችን አቅማችን እያጎለበትን እንጂ የህወሓት ጋሻ ጃግሬ ሆነን ወይም
የህወሓት መንገድ መሪ ሆነን የምንሄድበት ሁኔታ የለም። ፋኖም እንደዚህ አይነት ሀሳብ የለውም። ሌላው ግን ስለ ልደቱ መፈንቅል ህዝባዊ አመፅ ምናምን ያልከውን እኔ ትንሽ እሱ ነገር እኔ አልስማማም። አይ ዶንት ቲንክ አሁን ባለው ነባራዊ ሁኔታ ህዝባዊ አመፅ የሚለው መሬት ላይ እየተደራጀ ኃይል በሌለበት ሁኔታ የሚደረግ አይመስለኝም። የአማራ ህዝብ ግን ከህዝባዊ አመፅ በላይ በመሳሪያ ታጥቆ እየተዋደቀ ነው። እሱን ትግል ነው እየደገፍን ያለ ነው። እንግዲህ ሰዓቴ ደግሞ ኋላ ተመልሼ ትመጣለች ሲኖረኝ ከኤርትራ ጋር በተያያዘ